ቻይና በታይዋን ላይ አደገኛ ነገር አድርጋለች። ታይዋን ምላሽ ሰጣለች። ኢራን አሜሪካን አልሰማም፣ የሆርሙዝ ሰርጥንም አልከፍትም በማለት ተናግራለች። ዝርዝሩን ይዘናል። እስከ ፍጻሜ አብራችሁን ቆዩ። ወደ ቀዳሚው ዜና አለፍን። የታይዋን መንግስት አደገኛ ብሎ የጠራውን የቻይና የባህር ኃይል ልምምድ ከኢንዶኔዥያ የጦር መርከብ ጋር በደሴቱ ምስራቃዊም የባህር ጠረፍ ላይ በማድረግ በዓለም አቀፉ ማህበረሰብ ፊት ሉዓላዊነት እንዳላት የሚያሳይ የውሸት ስሜት ለመፍጠር እየሞከረች ነው ብሏል። ቻይና በዲሞክራሲያዊ መንግስት የምትተዳደረውን ታይዋን የራሷ ግዛት እንደሆነች ትመለከታለች እና በሰኔ ወር ከደሴቱ ምስራቃዊ የባህር ጠረፍ ጠባቂ የጥበቃ ዘመቻዎችን ጀመረች። ይህም በታይፔና ዋሽንግተንና በሌሎች ምዕራባውያን ዋና ከተሞች መካከል ቆጣና ግጭት አስነስተዋል። የቻይና መከላከያ ሚኒስትር ማክሰኞ ዕለት እንዳስታወቀው ልምምዱ በነሐሴ አጋማሽ ላይ በታይዋን ምስራቅ በሚገኝ ቦታ ላይ እንደሚካሄድ የገለጸው ከኢንዶኔዥያ የባህር ኃይል መርከብ ጋር የአሰሳ ልምምድ እንደሚሆን ተናግሯል። ይህ ደግሞ ቻይና ከውጭ ሀገራት ወታደራዊ ኃይሎች ጋር በታይዋን አቅራቢያ ልምምድ የምታደርግ በመሆኗ ያልተለመደ እርምጃ ነው ብለዋል። የኢንዶኔዥያ የባህር ኃይልና መከላከያ ሚኒስቴር ለሚሰጠው አስተያየት ምላሽ አልሰጠውም። ማክሰኞ ዕለት ዘግይቶ የታይዋን የቻይና ፖሊሲ ቀርጾ የሚያወጣው የዋና ምድር ጉዳዮች ምክር ቤት ልምምዱ ወታደራዊ ማነቆ እንደሆነና ቤጂንግ የአሁኑን ሁኔታ የሚያበላሹ አደገኛ ባህሪያትን ወዲያውኑ እንዲያቆም ጥሪ አቅርበዋል። በታይዋን ምስራቃዊ የመደበኛ ሕግ አስከባሪ ዘመቻዎች በሚል የሚጠሩትን ጨምሮ በቅርቡ የቻይና እርምጃዎች ተከትለው ቻይና አሁን በሚመለከታቸው ሀገራት ከታይዋን ምስራቅ ባህር ውስጥ ወታደራዊ ልምምድ ለማድረግ እየሞከረች ነው ብሏል። ይህ በእውነቱ የፖለቲካ ማጭበርበር ነው። በስም ልምምድ በእውነታ መስፋፋት ዓላማውን በዓለም አቀፉ ማህበረሰብ ፊት ቻይናውያን ኮሙኒስቶች በታይዋን ምስራቃዊ ባህር ላይ ስልጣን እንዳላቸው የውሸት ስሜት ለመፍጠር ነው ሲል አክሏል። በታይፔ በሚገኘው ፓርላማ ረቡዕ የህግ አውጪ ጥያቄዎችን ሲመልሱ የቡድኑ የደህንነት ዋና ሹም ረዳት የሆኑት ቻይና እንደምትሳተፍ የተናገረችውን የኢንዶኔዥያ የጦር መርከብ ከጃፓን እየተመለሰች እንጂ ከቻይና የባህር ኃይል ጋር በልዩ ሁኔታ ለመለማመድ እንዳልመጣች ተናግረዋል። መርከቧ በፓሲፊክ ውቅያኖስ ውስጥ ከታይዋን ምስራቅ 70 እስከ 80 የባህር ማይል ርቀት ላይ እንደምትገኝ አክለዋል። በወታደራዊ ሁኔታ ይህ በታይዋን ላይ ቀጥተኛ ተጽዕኖ የለውም ብሏል። የታይዋን የውጭ ጉዳይ ሚኒስትር በበኩሉ ኢንዶኔዥያ በልምምዱ ስለመሳተፏ ማብራሪያ ከኢንዶኔዥያ ጠይቃለች ብለዋል። ታይዋን ዓመታዊ የጦር ልምምድ እያደረገች ነው። ታይዋን የቻይና ጥቃት የመመከት ልምምድ እያካሄደች ባለበት ወቅት የቻይና መግለጫ የወጣ ሲሆን የአሜሪካ የውጭ ጉዳይ ሚኒስትር የፖሊሲ ጉዳዮች ጸሐፊ ኤልብሪጅ ኮልቢ ማክሰኞ ዕለት በጃካርታ በሚገኘው ቢሮ ከኢንዶኔዥያ መከላከያ ሚኒስትር ጋር ተገናኝተዋል። ጀፍሪ ለኮልቢ እንደገለጹት ከአሜሪካ ጋር የመከላከያ ትብብር የማስፋፋቱ በአሜሪካ ወታደራዊ መሰረት በኢንዶኔዥያ ለመመስረት ያለመ አይደለም ሲል ጽህፈት ቤቱ ጠቅሷል። ቻይና በታይዋን መንግስት የቀረበውን የሉዓላዊነት ጥያቄዎች አትቀበልም እና ወታደራዊ ኃይሏ በየቀኑ ከደሴቱ አጠገብ ይንቀሳቀሳል ብለዋል። አብዛኛዎቹ ሀገሮች እንደሚያደርጉት ሁሉ ኢንዶኔዥያ ከታይዋን ጋር መደበኛ ዲፕሎማሲያዊ ግንኙነት የላትም። ነገር ግን ደሴቱ ከ300 ሺህ በላይ የኢንዶኔዥያ ስደተኛ ሰራተኞች መኖሪያ ናት። የታይዋን መንግስት የራሳቸው የወደፊት እጣ የሚወስኑት የታይዋን ህዝቦች ብቻ እንደሆኑ ይገልጻል። እናም የቻይና ወታደራዊ ጫና በተደጋጋሚ አውግዟል። ወደ ቀጣዩ ዘገባ አለፍን። አሜሪካና የየመን የኢራን አጋር የሆኑት ሁቲዎች ማክሰኞ ዕለት በተናጠል በመርከብ ላይ ጥቃት እንደደረሰባቸው ዘግበዋል። የኢራን የጦር ማብቂያ ተስፋዎች እየደበዘዙ በመጡበት ጊዜ ቴሄራን እንደገለጸችው የሆርሙዝ የባህር ወሽመጥ ዋሽንግተን ሁኔታውን እስካልተቀበለች ድረስ ዝግ ሆኖ ይቆያል ብለዋል። የኢራን ጦርነት ማብቂያ ምልክት ባይታይበትም የዩኤስ ፕሬዝዳንት ዶናልድ ትራምፕ ስምምነት በቅርቡ እንደሚፈጸም በተደጋጋሚ ቢገልጹም የሆርሙዝ የባህር ወሽመጥን የሚያካቱት የኦማን ባህረ ሰላጤና የጅቡቲ የባህር ወሽመጥ ሁለቱም የዓለም የነዳጅ አቅርቦት ወሳኝ የሆኑ ቦታዎች ጥቃቶች እየደረሱ ናቸው። በቅርቡ የክርክሩ መጨረሻ ተስፋ ባልኖረበት የነዳጅ ዋጋ ጨምሯል እና የዓለም አክሲዮኖችም ቀንሰዋል። የብሬንት ነዳጅ ዋጋ 1.4% ጨምሮ በበርሜል $88.91 እና የአሜሪካ ነዳጅ ዋጋ 1.3% ጨምሮ በ83.2 ተዘግቧል። በቀይ ባህር ደቡባዊ ጫፍ ላይ የየመን የትራንስፖርት ሚኒስቴር እንዳስታወቀው ማክሰኞ ዕለት በባቢ ኤል ማንዴብ የባህር ወሽመጥ በሚገኝ ትንሽ የጭነት መርከብ ላይ በተጠርጣሪ የሁቲዎች ጥቃት 4 የሰራተኞች አባላት ተገድለዋል። የየመን የባህር ጠረፍ ጥበቃ እንዳስታወቀው ደግሞ ከጸረ ሁቲ ወታደሮች ቡድን የተውጣጡ 2 የየመን አዳኞችም ተገድለዋል ብለዋል። በግብጽ ባለቤትነት በምትገኘው በቲሃማ ላይ የደረሰውን የሟቾች ቁጥር የኢራን ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ የየመን የኢራን አጋር የሆኑት ሁቲዎች
በመርከብ ላይ የፈጸሙት ጥቃት ነው ብለዋል። በሁቲዎች የሚመራው ሳባ የዜና ወኪል እንዳስታወቀው ባለፈው ወር በሳውዲ አረቢያ በቀይ ባህር ላይ የባህር ላይ እገዳ እንደምትጥል የገለጸው ቡድኑ በባቢ ኤል ማንዴብ የባህር ወሽመጥ የሳውዲ ወታደር መሳሪያ የያዘች መርከብ ላይ ጥቃት ፈጽሟል። መርከቧን አልጠቀሰም እና የሳውዲ ምላሽ አልነበረም። በተመሳሳይ የአሜሪካ ጦር ኃይል የአሜሪካ የባህር ኃይል MH-60 ሄሊኮፕተር የፓርላማ ባንዲራ የያዘች የጭነት መርከብ መሪነት አካል ለመስበር 2 የሄልፋየር ሚሳይሎች መተኮሱን አስታውቋል። የአሜሪካ ማዕከላዊ ትዕዛዝ እንደገለጸው መርከቧ የኢራን ወደቦች የማገድ የባህር ላይ እገዳን በመጣል በተደጋጋሚ የተሰጡ ማስጠንቀቂያዎችን ችላ ብላለች ብለዋል። የባህር ላይ ምንጮች ለሮይተርስ እንደገለጹት መርከቧ ኦማን ባህረ ሰላጤ ስትገባ በፓኪስታን አቅራቢያ ተመትታለች ብሏል። ኢራንና አሜሪካ ባለፉት 2 ቀናት ውስጥ ንግግራቸውን አጠናክረዋል። የኢራን ከፍተኛ የደህንነት ባለስልጣን ሞህሴን ሬዛኢ ማክሰኞ ዕለት እንዳሉት የሆርሙዝ የባህር ወሽመጥ ወሳኝ የትራንስፖርት መስመር የኢራን የቀዘቀዙ ንብረቶች መልቀቅና በክልሉ በሊባኖስና በጋዛ ያሉ ግጭቶች ማብቃት እስካልተደረገ ድረስ ዝግ ሆኖ ይቆያል ብለዋል። ይህም የኢራንን ጦርነት ለማቆም ማካካሻ እንዲከፈል ትራምፕ ሰኞ ዕለት ባደረጉት አዲስ ጥያቄ ተከትሎ ነበር። በጦርነቱ ማሳያ ትራምፕ ከማስጠንቀቂያዎችና የሰላም ስምምነት በቅርቡ እንደሚፈጸም ከሚገለጹ መካከል ተመላልሰዋል። ማክሰኞ ዕለት ዘግይቶ በወጣ ቃለ መጠይቅ ላይ እርሱም በቀላሉ ሊሄድ እና ቴሄራን በኢኮኖሚ እንድትወድቅ ማድረግ ወይም በጣም ከባድ እንደሚመታቸው በመግለጽ እርሱም ሪሰንትሊ ፎርዌል ሊቆይ እንደሚችል ጠቁመዋል። እኔ አንድ አይነት ድርድር እያደረኩ ነው፣ ትራምፕ ለሌላ አሜሪካ ድምፅ ተናግሯል። እነሱ በጣም ተንኮል አዘል ድርድር አድራጊዎች ናቸው ሲልም ገልጿል። ማክሰኞ ዕለት ኦሃዮን ከጎበኙ በኋላ ከጋዜጠኞች ጋር ባደረጉት ቆይታ ትራምፕ ኢራን ጥሩ እየሄደች ነው፣ ፍጹም ጥሩ እየሄደች ነው ብለዋል። የሆርሙዝ የባህር ወሽመጥ ሙሉ በሙሉ እንቆጣጠራለን፣ ሌላ ማንም የለም፣ እኛ ብቻ ነን ብለዋል። በአንድ ወቅት ምናልባት የሆነ ነገር ያደርጋሉ እና ከዚያ ይደመሰሳሉ ብሏል ስለ ኢራን። ነገር ግን አሁን እኛ በጣም ጥሩ ቦታ ላይ ነን። 50 ዓመት በእውነት 51 ዓመት ከሆነ የመካከለኛው ምስራቅ ጡንቻ የነበረች ሀገር አለን። እናም ከአሁን በኋላ የመካከለኛው ምስራቅ ጡንቻ አይደሉም ብለዋል። ባለፈው ወር ሊቢያ ላይ ሊደርስ ስለሚችል ስጋት ባላቸው ስጋቶች ምክንያት በቱርክ አውሮፕላን ለተቀየረበት ክስተት በጠየቁት ጊዜ ትራምፕ ተለዋዋጭ አውሮፕላኑ ትልቅ አደጋ ሊያጋጥመው እንደሚችል ጠቁመዋል። ይህ ይመስለኛል እነሱ የበለጠ ሊሄዱበት የሚችሉት አውሮፕላን ነው ብለው ለጋዜጠኞች ተናግረዋል። ዋሽንግተን ፖስት ከእርሱ ይልቅ በወታደራዊ በረራ ይዘው ስለሄዱት የድጋፍ ኦፕሬሽን ታሪክ ከሰበረ በኋላ ማንኛውም ጠቃሚ ፕሬዝዳንት ብዙ ስጋቶች አሉት ትራምፕ አክለዋል። ስለምንም ነገር አልጨነቅም። የኢራን የደህንነት ዋና የውጭ ጉዳይ ፖሊሲን የሚያስተባብር የሰውነት ሁለተኛ አዛዥ እሁድ ዕለት የተሾመው የሬዛኢ አስተያየቶች የሆርሙዝ የባህር ወሽመጥ ለጭነት መርከቦች በቅርቡ እንደሚከፈት ጠንካራ ማሳያ ነበር ብለዋል። በግማሽ ይፋዊ ታንስኒም የዜና ወኪል እንደገለጸው በኢራን የቅርብ ጊዜ አስተያየቶች ላይ ከዋሽንግተን ምንም አይነት ፈጣን ምላሽ አልነበረም። አሜሪካና እስራኤል የካቲት 28 ቀን 2018 ዓ.ም ላይ የጀመሩትን ጥቃት ተከትሎ በሺዎች የሚቆጠሩ ሰዎች በጦርነት ህይወታቸውን አጥተዋል። ኢራን በአሜሪካ ንብረቶችና መሰረተ ልማቶች ላይ በጥቃቶች ላይ ጥቃት ፈጽማለች። በኦማን፣ በዮርዳኖስ፣ ኩዌት፣ እስራኤል፣ የተባበሩት አረብ ኤምሬቶችና ሳውዲ አረቢያን ጨምሮ ተጨማሪ ማባባስን የመፍጠር ተስፋን በማሳደግ የኢራን አብዮታዊ ጠባቂዎች አዛዥ አማካሪ የሆኑት አህመድ ሬዛ ናቅዲ ማክሰኞ ዕለት በኢራን የመንግስት ቴሌቪዥን ላይ የቡድኑ በጠላት አፈር ላይ ክወናዎችን የማካሄድ ችሎታ እያዳበረ መሆኑን ተናግረዋል። ይህ አስፈላጊ በሚሆንበትና ትዕዛዝ በሚሰጥበት ጊዜ ወደ ጠላት አፈር ለመሄድ የሚያስችል አቅም ሊኖረን ይገባል ብለዋል። ይህ ሊገኝ የሚገባው የጥቃት ዶክትሬት ባህሪ ነው ብለዋል። ውድ የቻናላችን ተከታታዮች የዛሬ ዘገባችን እዚህ ላይ ያጠናቀናል። ትኩስና ዕለታዊ መረጃ ፈጥነው እንዲደርሶ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።